የሩዝ ውሃ በቲክቶክ በዩቲዩብ በተለያዩ ጽሁፎች ፀጉርን እጅግ ያማረ በጣም ውብ ያደርጋል፣ በጣም ያሳድጋል እየተባለ ይወራለታል። የምር ያሳድጋል ወይስ ለአንዳንድ ሰው ብቻ ነው እየሰራ ያለው ወይም ደግሞ ውሸት ነው? ይሄንን እያንዳንዱን ነገር አብራርቼ ያሳያችኋለሁ ማለት ነው። አንድ ጓደኛዬ እንደውም ምን አለችኝ መሰላችሁ? ፀጉሬን ለማደግ በቃ ውድ የሆነ ቅባት ያስፈልገዋል ብዬ አስብ ነበረ ልክ የሩዝ ውሃ እስከማገኝ ድረስ ነበረ እና የሩዝ ውሃ ይሄን ያህል ኢፌክት አለው እንደ የሚለውን ሪሰርች ማድረግና እያንዳንዱን ነገር ማየት ጀመርኩ ማለት ነው። የሩዝ ውሃ መጀመሪያ የተፈጠረው የኮሪያ እናቶች ነው ማለት ነው። የድሮ ሴንቸሪ ላይ በድሮ ጊዜ የኮሪያ ሴቶች ምን ያደርጋሉ? የሩዝ ውሃ ይጠቀሙ ነበር። ለዛም ነው የኮሪያ ሴቶች ረጃጅም ፀጉር ያላቸው ተብሎ የሚታሰበው ማለት ነው። ስለዚህ የምር የሩዝ ውሃ እንደ ኮሪያ ሴቶች እናቶች እንደጠቀሙ ሁሉ ለኢትዮጵያን ሴቶች ይሆናል እንዴ? የሩዝ ውሃ ምን አይነት ጥቅሞች አሉት? የሩዝ ውሃ አሰራሩስ ምን ይመስላል የሚለውን እያንዳንዱን ነገር በዚህ ቪዲዮ አሳያችኋለሁ ማለት ነው። እስከ መጨረሻው ማየታችሁን እንዳትረሱ። የሩዝ ውሃ ግን ምንድነው ስፔሻል ያደረገው? የሩዝ ውሃን ለመስራት ውሃውን እንቀቅለዋለን ወይም ደግሞ እንዘፈዝፈዋለን። የተለያዩ አሰራሮች አሉት። የተለያዩ አሰራሮችም የተለያዩ ጥቅም አላቸው እና ሩዙን በምንቀቅልበት ሰዓትና ወይም ደግሞ በምንዘፈዝፍበት ሰዓት ሩዝ ማለት ነው የተለያዩ ንጥረ ነገሮችን ሪሊዝ ያደርጋል፣ ይለቃል ማለት ነው። ወደ ውሃው ያስተላልፋል ማለት ነው። እነዛ ደግሞ የተለያዩ ኒውትሪየንቶች ናቸው እንደ አሚኖ አሲድ፣ ቫይታሚን ኢ፣ ቫይታሚን ቢ፣ አንቲኦክሲዳንት ያሉ ንጥረ ነገሮችን ወደ ውሃው ያስተላልፋል ማለት ነው። ታዲያ እነዚህ ንጥረ ነገሮችስ ምንድነው ጥቅማቸው? አሚኖ አሲድ የፀጉራችን ዘለላ በጣም ጠንካራ እንዲሆን ፕሮቲን እንዲፈጠር ያደርገዋል ማለት ነው። በቀላሉ እንዳይነቃቀል እንዳይበጣጠስ መሰረቱን ይዞ እንዲቆይ ያደርገዋል ማለት ነው አሚኖ አሲድ። ቫይታሚን ቢ እና ኢ ደግሞ ሻይን እንዲያደርግ በቃ የሚያብረቀርቅ ወዛም የሆነ ፀጉር እንዲኖረን፣ ለስላሳ ፀጉር እንዲኖረን ቫይታሚን ቢ እና ኢ ደግሞ በጣም አሪፍ ይሆናል። አሪፍ ንጥረ ነገር ነው ማለት ለፀጉራችን ይጠቅማል። አንቲኦክሲደንትም በተመሳሳይ ልክ እንደ አሚኖ አሲድ ፀጉራችን ጠንካራ እንዲሆን በቃ ሩቱ ይሄ ስሩ ደም ስሩ የፀጉራችን ዘለላ እንዳይነቃቀል እንዳይበጣጠስ ያደርጋል። ስለዚህ ሩዝን በምንዘፈዝፍበት ወይም በምንቀቅልበት ሰዓት እነዚህ ንጥረ ነገሮች ይለቃል ማለት ነው ወደ ውሃው። ታዲያ ሩዙ እነዚህ ንጥረ ነገሮች ወደ ውሃው ከለቀቀ የሩዝ ውሃ በጣም ጠቃሚ ይሆናል ማለት ነው። ምክንያቱም የዘረዘርናቸው ንጥረ ነገሮች በቀጥታ ለፀጉራችን ምግብ ይሆኑታል ማለት ነው። ለምሳሌ ምን ጥቅም ሊኖሩት ይችላሉ? ፀጉርሽ በጣም ሻይን እንዲያደርግ፣ ወዛም እንዲሆን፣ እንዲያንጸባርቅ፣ የሚያምር እንዲሆን ሊያደርገው ይችላል የመጀመሪያው ማለት ነው። ሌላኛው ደግሞ ስታበጥሪው ፀጉርሽን በቀላሉ እንድታበጥሪው እንዳይሰባበር ብሬኬንጁ እንዲቀንስ ያደርገዋል። እነዚህ ንጥረ ነገሮች ወደ ውሃው መግባታቸው እና የሩዝ ውሃ ደግሞ ጥቅሙ ስታበጥሪው እንዳይሰባበር በቀላሉ እንድታበጥሪው ያደርጋል ማለት ነው። ሌላው ደግሞ ኢላስቲሲቲ እንዲኖረው ያደርጋል። ማለትም ልክ የፖኒቴል ስታይሎች አሉ አይደለ? ፀጉራችሁን ለማስያዝ የሚደረግበት ስታይል ልክ እንደሱም በምታደርጊበት ሰዓት ፀጉርሽ እዛው ጋር አይሆንም ማለት ነው። ኢላስቲክ ያደርጋል። ልክ ምንድነው እንዲወጣቀር ነው የሚባለው። ልክ እንደዛ እንዲሆን በቀላሉ እንድትይዙ እንዲለጠጥ ያደርጋል ማለት ነው። ስለዚህ በቀላሉ የተለያዩ ስታይሎችንም እንድትከተይ ይረዳሻል ማለት ነው። ደግሞ ልክ እንደ ፎሮፎር ያሉ ስካልፕን ወይም የራስ ቅልን ሊጎዱ የሚችሉ የተለያዩ መጥፎ ነገሮችን ለመቀነስ ይጠቅምሻል። እነዛ ንጥረ ነገሮች ሩዝ ውሃ ላይ ባኖራቸው ማለት ነው። ስለዚህ ሩዝ ውሃን በምንጠቀምበት ሰዓት እነዚህን ጥቅሞችን በፀጉራችን ላይ የምናገኝ ይሆናል ማለት ነው። በያኦ ሴቶች ወይም በኤዥያ ሴቶች እንደተገኘ የሚነገርለት የሩዝ ውሃ እነዚህ ሁሉ ጥቅሞች ያሉት ሲሆን አብዝተን መጠቀማችን ወይም ደግሞ በአንዳንድ የአጠቃቀም ስህተቶች ወይም ደግሞ የአዘገጃጀት ስህተቶች ምክንያት ፀጉራችን ይዋሱን ሊጎዳው ይችላል ማለት ነው። ታዲያ የሩዝ ውሃ እንዴት ነው በትክክል መጠቀም የምንችለው? በምን አይነት መንገድ አጠቃቀሙ ስነ ስርዓት ቢኖረውስ ነው ፀጉራችን እንዲያድግ የሚያምር ሻይን የሚያደርግ ስካልፓችን ጤናማ እንዲሆን የሚያደርገው? ምን አይነት ወዮችን ብንከተል ነው? ምን አይነት መንገዶችንስ ባንከተል ነው በጣም የበለጠ እየተጎዳ የሚሄደው? የሚሉ በጣም ዝርዝር ሁኔታዎች አሉ። አሁን በጣም እየተቸገረን ያለነው እኛ ባለሙያዎቹ ራሱ እየተቸገረን ያለነው ምንድነው? የተለያዩ ነገሮች ትሬንድ ይሆናሉ። ሩዝ ውሃ ተብሎ ይነገራል አይደለ? ሰው ሁሉ ሴቶች ሁሉ ትሞክሩታላችሁ። ለምሳሌ አንቺ ሩዝ ውሃ እንደዚህ ነው የሚዘጋጀው ተብሎ ተነግሮሻል። ዩቲዩብ ላይ ሊሆን ይችላል፣ ቲክቶክ ላይ ሊሆን ይችላል። ልክ እንደዚህ ሲነገርሽ ኦኬ ለምን አልሰራውም ብለሽ ትሞክሪዋለሽ። ግን አንዳንድ ቅድመ ሁኔታዎች አሉ። ምን አይነት መጠቀም አለብን? ከጎኗ ምን አይነት ቅባት ያስፈልገዋል?
እንዴት ነው መሰራት ያለበት? በቃ ለመስራት ሮዝ ውሃን ለመስራት እንዴት ነው መሰራት ያለበት? በሳምንትስ ስንት ጊዜ ነው መጠቀም ያለብኝ? የሚባሉ የተለያዩ ፋክተሮች ቅድመ ሁኔታዎች አሉ ማለት ነው። ሶ ሩዝ ውሃ ስለተባለ ብቻ መስራት የለብሽም ማለት ነው። እነዚህን ፋክተሮች ደግሞ እኔ ረጋ ብዬ አስረዳሻለሁ ማለት ነው። እስከ መጨረሻው ማየትሽን እንዳትረሽ። ያ እንዴት ነው የሚሰራው የሩዝ ውሃ ላላችሁኝ በቀጣይ ቪዲዮ የማሳያችሁ የሩዝ ውሃን አጠቃቀም እንዴት ነው፣ እንዴት በምን መንገድ ብንጠቀመው አሪፍ ነው፣ በሳምንት ስንት ጊዜ ብንጠቀመው አሪፍ ነው እያልሽ የምታስቢያቸውን የተለያዩ ጥያቄዎችን በቀጣይ ቪዲዮ የምናሳይሽ ስለሚሆን እስከዛው ሰብስክራይብ በማድረግ መከታተል አለብሽ እንዳያመልጥሽ። ምክንያቱም ለፀጉርሽ በጣም ወሳኝ ነገር ነው የሩዝ ውሃ። ግን አጠቃቀሙን ካላወቅሽው ግን በጣም መጥፎ ነገር ነው። ስለዚህ እንዴት መጠቀም እንዳለብሽ እንድታቂ ሰብስክራይብ በማድረግ መጠበቅ አለብሽ። ይህንን ቪዲዮ ደግሞ ላይክ ካደረግሽው ደግሞ ለብዙ ሰዎች ይደርሳል፣ ለአንቺም ቶሎ ይመጣልሻል ቪዲዮ እና ላይክ እና ሰብስክራይብ ማድረግሽን እንዳትረሺ።